ያልሰራ ሲሚንቶ ያላቦካ መቶ እዚህ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ? ታዲያ ቁሳቁስ እናወራለን እንዴ? አረ የማልፈውን የዘላለሙን ሃሌሉያ ኢየሱስን አናወራም እንዴ? እንዴት ቁሳቁስ እናሳያለን? ነገ የሚጋጭ ፊት ብናሳየው ምን ትርጉም አለው? ምን ትርጉም አለው? ሊያገለግለን ነው እሱም የመጣው ያስፈልገናል። ሊያገለግል ነው በቃ ለማሳያ አይደለም። እሱ የሰውነት ልክ አይደለም። እሱ የክርስትናም ጥግ አይደለም። የምንም ጥግ መጠቀሚያ ነው። መጠቀሚያ ነው። እንደገና ገንዘብም ካለ ለጌታ ያለው አለ ገንዘብ ምን ይጠቅማል? ገንዘቡም ቢሆን መጠቀሚያ ነው። አለበለዚያ የብር ኩሊ ነው የምትሆነው። አረ ጌታ ይታይበት። በዛ ላይ ደግሞ እነ ጴጥሮስ ብር ወርቅ ምናምን ገንዘብ ስለሌላቸው እንደዚህ ያሉ እንዳይመስላችሁ። የፈለገ ቢሊዮነር ቢሆኑ የዚህን ሰውዬ እንቆቅልሽ መስፈር ስለማይችል እንደሌለ ስለሚቆጠር ነው። ብርና ወርቅ የለንም ማለት እንዳለ ብር ኖረም አልኖረም የዚህን ሰውዬ መሰረታዊ ቀንበር አይሰብርም። ነገር ግን የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስለሆነ የኢየሱስ ክርስቶስ ስም ከስሞች ሁሉ ምን በላይ ስለሆነ የዚህን ሰው ቀንበር መስበር ይችላል። ስለዚህ እንደዚህ ያሉት እኛ ብር የለንም ወርቅ የለንም አሉ። ትኩረቱን ጠቅላላ ከቁሳቁስ ከብር ላይ አነሱና ትኩረቱን ወደ አንድ ነገር እንዲያደርግ አሉት። ትኩሩ ብሎ ሲመለከታቸው ያለንን ግን እንሰጣለን አሉት። ምን ሊሰጡኝ ነው ብሎ ኪስ ሊገቡ ምን ብር የለ ኪስ አይገቡ ብር የለም ብለዋል፣ ወርቅ የለም ብለዋል። እንዲያውም ምን የተለየ ነገር ሊሰጡኝ ነው ሲል ያለንን እንሰጣለን ሲሉት ምንድነው ያላቸው ብሎ ሲያስብ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ኤሎኮማኒያስ በጣም እኮ ደስ ይላል። ጌታ ኢየሱስ ክርስቶስ ጌታ ነው። በእውነት እኔ ነፍሴ እኮ የምትባረከው በቃ እንደው ሰው የሆንበት የመዳናችን እውነቴን እኮ ነው። በጣም እኮ ምርጫው ራሱ ጌታ እንዴት ደስ ይላል። እኛን መምረጡ ለሚዜነት ማመኑ ሃሌሉያ አሜን። ታማኝ አድርጎ ስለቆጠረኝ እኮ አለ። በቃ እኮ እኛ ታማኝ ሆነ ስለተቆጠረን እኮ ነው። ይሄ ችሎታ አቅም ምናምን እንዳይመጣ ተቆጥረን በመቆጠር ነው። ድንቅ ጌታ ነው። ይሄን ጌታ ማገልገል እንዴት ደስ ይላል። አይገርማችሁ? እናት ያለንን እንሰጣለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላስ። ስላላወቅን ነው እንጂ እኔና እናንተ እኮ እነ ብርና እነ ወርቅ ሊሰሩና ሊሰጡ የማይችሉትን ነገር ለዚህ ትውልድ መስጠት የምንችልበት ገናና ስም አለን። ኢየሱስ እስቲ በሉት አንዴ ኢየሱስ። ሃሌሉያ አሜን። እውነቴን እኮ ነው። እኛ እኮ ስለ ኢየሱስ በደንብ ካወራና ኢየሱስን ለሰዎች መስጠት የምንችል ከሆነ እኮ በመድረካችን ላይ እኮ ሰይጣን እንደ ልቡ አይጨፍርም እኮ። እውነቴን ስለ ኢየሱስ አለኝ እያለ እንደነ ጴጥሮስ ካወራን ሰይጣን የሚባል ነገር ስሙን ሳናነሳው እንውጣል። አሜን። ትውልዱም በቃ ኢየሱስን ካወቀ ምን ይሰራል እሱ ጋር? አያችሁ ስለ ኢየሱስ ነው መድረካችን። እንዴት ስለ ሰይጣን ይሰበክበታል? ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። ምንድነው 14 ነገር ስለ ሰይጣን የምንማረው? እንደው አይ በጌታ እውነት ለመናገር ምንድነው ምንለው? 14 ነገር ምንድነው? ከዛ ደግሞ እሱም ብሶ ደግሞ የሚቀጥሉትን 6 ሳምንት የምንማረው ስለ አጋንንትና ስራዎቹ ምን ይሰራልናል? የራሱ ደቀ መዛሙርቶች ይማሩት እሱን። እኛ የኢየሱስ ደቀ መዝሙር ነን። የምንማረው ስለ ኢየሱስ ነው። የምናወራው ስለ ኢየሱስ ነው። የምንናገረው ስለ ኢየሱስ ነው። የምንዘምረው ስለ ኢየሱስ ነው። በአንድ ቴዎሎጂ ትምህርት ቤት ውስጥ ለተማሪዎች ሁሉ አንዳንድ ሉክ ተሰጠ እና በፊት ለፊቱ ገጽ ላይ ስለ ኢየሱስ ባህሪዎች ስለ ኢየሱስ በቃ የምታውቁትን ሁሉ ኢየሱስ በቃ ስለ ኢየሱስ ጻፉ ተባሉ። ገልብጡና ደግሞ ስለ ሰይጣን ደግሞ ማንነት ጻፉ ተባለና ደቂቃ ተሰጣቸው። በዚህ ደቂቃ ውስጥ ቶሎ ተንትናቸው አምጡ ተባሉ እና ያ ወረቀት ተሰጣቸው። ሁሉም በቃ ኢየሱስማ ድንቅ ነው፣ አዳኝ ነው፣ ቸር ነው፣ ኧረ ምሕረቱ ቸርነቱ ገናና ነው። ይገለብጥና ሰይጣን ሌባ ነው፣ ሰይጣን ወንበዴ ነው፣ ዘራፊ ነው፣ አራጅ ነው እየጻፈ ሁሉም ይሰጣል። አንደኛው ልጅ ዘብሎ ስለ ኢየሱስ ሲጽፍ ሰዓት አለቀ ተባለ። ስለ ሰይጣን ሳይጽፍ
ገልበጥ አደረገና ለሰይጣን ጊዜም የለኝም ብሎ ሃሌሉያ። አጠገባችሁ ላለ ሰው ለሰይጣን ጊዜ የለኝም ብሎ እኛ የሚደንቀንም የሚገርመንም እግዚአብሔር ልጅ ኢየሱስ